ሰላም ጤና ይስጥልን የተከበራችሁ አውታር ሚዲያ ተመልካቾች የዕለቱን አንኳር መረጃዎች ይዤላችሁ ቀርቤያለሁ። በየዕለቱ የሚለቀቁ እውነተኛ መረጃዎች ተካፋይ እንድትሆኑ ሰብስክራይብ ማድረግ እንደዚሁም ደግሞ የደወል ምልክቱን በመጫን የቻናሉ ቤተሰብ እንድትሆኑ ጋብዛለሁኝ። ከዕለቱ አንኳር መረጃዎች መካከል አዲስ አበባ የአፍሪካ የቴክኖሎጂ ማዕከል ለመሆን የእስራኤልን ፈለግ እየተከተለች ስለመሆኑ መረጃ የማቀርብላችሁ ይሆናል። በሌላ በኩል ደግሞ ኢራን በኩዌት የሚገኘውን የጦር ሰፈር በሚሳኤል ደብድባለች። የአሜሪካ የጦር ሰፈር ማለት ነው። እንደዚሁም ደግሞ ሩሲያ የነዳጅ ማስተላለፊያ ልማቶች ላይ የዩክሬን በድሮን ናዳ ከፍተኛ ውድመት አደርሳለች። ስለዚህም ዝርዝር መረጃ ማቀርብላችሁ ይኖራል። አሜሪካ የሩሲያን ተጽዕኖ ለመግታት ለሳይል ሀገራት የድጋፍ ኢኒሽቲቭ ጀምራለች። ስለዚህም ዲቴል መረጃዎች አቀርብላችኋለሁ። በሌላ በኩል የሩሲያ ዛቻ አለ። የሰላም እንቅልፍ አብቅቶለታል ስትል ሩሲያ ለአውሮፓ ሀገራት መልእክቷን አስተላልፋለች። ስለዚህም ዝርዝር መረጃዎች አቀርብላችኋለሁ። በሌላ በኩል ደግሞ ከባዱን የአሜሪካ ማዕቀብ በኢራን አየር መንገዶች ላይ ልትጥል ስለመሆኑ እየተዘገበ ይገኛል። ስለዚህም ዝርዝር መረጃ አለን። በሌላ በኩል ደግሞ ስለ ሆርሙዝ እና እስራኤል መረጃዎች ይኖሩኛል። ከዕለቱ አጫጭር መረጃዎች ጋር እስከ መጨረሻው በመቆየት መረጃዎቹን ተካፋይ ሆኑ። መልካም ቆይታ። ወደ ዝርዝር መረጃችን ስናልፍ በመጀመሪያ የምናገኘው አዲስ አበባን የሚመለከት መረጃ ይሆናል። አዲስ አበባ የአፍሪካ የቴክኖሎጂ ማዕከል ለመሆን የእስራኤልን ፈለግ እየተከተለች መሆኑ ተዘግቧል። ኢትዮጵያ በአፍሪካ አዲስ የቴክኖሎጂና የስታርታፕ ማዕከል ለመሆን በማለም የእስራኤልን ስኬታማ የኢኖቬሽን ሞዴል ለመቀመር ሰፊ ስራዎች እየሰራች ትገኛለች ሲል ጄሩሳሌም ፖስት ዘግቧል። እንደ ዘገባው ከሆነ ኢትዮጵያ በተለይም የሰው ሰራሽ አስተውሎት ዘርፍን ለመገንባት የቴክኖሎጂ ትብብሯን ለማጠናከርና የወጣቶች የፈጠራ ስራዎችን ለማገዝ የእስራኤል የስታርታፕ ኔሽን ልምድ እንደ መመሪያ እየተጠቀመችበት ነው ብሏል። ሌላው መረጃችን የሚሆነው ስለ ጋና የተመለከተ መረጃ ነው ያለው። ጋና ከአይኤምኤፍ ጥገኝነት ልትወጣ ስለመሆኑ እየተዘገበ ይገኛል። የጋና የፋይናንስ ሚኒስቴር ሀገሪቱ ከገጠማት ከባድ ኢኮኖሚ ቀውስ በከፍተኛ ሁኔታ እያገገመች መሆኑን ከእንግዲህ በኋላ ከዓለም አቀፍ የገንዘብ ድርጅት የገንዘብ ድጋፍ እንደማትፈልግ አስታውቃለች። ጋና አሁን ያለባት የአይኤምኤፍ ፕሮግራም ካጠናቀቀች በኋላ ወደ አዲስ የፖሊሲ ማስተባበሪያ ስርዓት ለመሸጋገር እቅድ እንደያዘች ተዘግበዋል። ይህ አዲስ ስርዓት ትኩረቱን የገንዘብ ድጋፍ ማግኘት ብቻ ሳይሆን ኢኮኖሚያዊ ማሻሻዮች ማድረግና የባለሀብቶችን እምነት ማሳደግ ላይ ብቻ የሚደረግ ነው ተብሏል። መንግስት ለእነዚህ አስደናቂ የኢኮኖሚ ማገገም ምክንያቱ 3 ምክንያቶችን ጠቅሷል። የመጀመሪያው ጥብቅ የፋይናንስ ዲሲፕሊንና የመንግስት ወጪን መቀነስ ሲሆን፣ ሁለተኛው የታክስ ስርዓትን ማሻሻልና የተሻለ ዕዳ አስተዳደር መዘርጋት እንደሆነ ተገልጿል። የመጨረሻውና ሶስተኛው ደግሞ የውጭ ምንዛሬ ክምችትን ማጠናከር ነው ተብሏል። የዚህ ሁሉ ጥረት እና ዋና ግብ ጋና እንደ አውሮፓውያን አቆጣጠር በ2026 የመጀመሪያ ደረጃ የበጀት ትርፍ እንድታስመዘግብ ማስቻል ነው ተብሏል። ሌላው ዝርዝር መረጃችን የሚሆነው ኢራንን የተመለከቱ መረጃዎች አሉን። ኢራን ሚሳኤል መተኮሷ ተገልጿል። ኢራን በኩዌት ወደሚገኘው የአሜሪካ የጦር ሰፈር ባለስቲክ ሚሳኤል አስወንጭፋለች ተብሏል። በጥቃቱ ቢያንስ 5 አሜሪካውያን እንደቆሰሉ ብሉምበርግ ዘግበዋል። 2 ሪፐር ሰው አልባ አውሮፕላኖችም ክፉኛ እንደተጎዱ እየተዘገበ ይገኛል። ከዚሁ ከኢራን መረጃ ሳንወጣ ሆርሙዝን የተመለከተ መረጃ አለን። መርከቦች የኢራንን እገዳ ለማለፍ በጨለማ መጓዝ እንደጀመሩ እየተገለጸ ይገኛል። በርካታ የነዳጅ መርከቦች ሆርሙዝ ሰርጥን ለመሻገር አውቶማቲክ የአሰሳ ስርዓቶቻቸውን በማጥፋት በጨለማ እየተጓዙ ነው ተብሏል። ይህ እርምጃ የተወሰደው የኢራንን ጥብቅ ቁጥጥርን እና ሊሰነዘር የሚችለውን ጥቃት ለማምለጥ ነው ተብሏል። መርከቦቹ ይህንን አደገኛ ጉዞ የሚያደርጉት ከአሜሪካ ባህር ኃይል የሚያገኙት የደህንነት መመሪያ እገዛ ነው ተብለዋል። በአሁኑ ወቅት በአካባቢው ባለው ውጥረት ምክንያት የኢንሹራንስ ዋጋም በከፍተኛ መጠን እንደጨመረ ዎል ስትሪት ጆርናል አስነብቧል። ሌላኛው ኢራንና አሜሪካን የተመለከተ መረጃችን ለአሜሪካና ለኢራን የሰላም ስምምነት የቀረበው የውይይት ሰነድ የመጨረሻ ውሳኔ ሳይገኝበት እንደቀረ እየተገለጸ ይገኛል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በአሜሪካ እስራኤልና የኢራን መሀል ያለውን ጦርነት ለማስቆም በተዘጋጀው የሰላም ስምምነት ላይ የመጨረሻ ውሳኔ ለመስጠት በዋይት ሀውስ የስምምነት ክፍል ወይም ሲቹዌሽን ሩም ውስጥ ከ2 ሰዓታት በላይ ካቢኔያቸው ጋር ቢመክሩም እስካሁን ምንም አይነት ውሳኔ ላይ አልተደረሰም ሲል ፍራንስ 24 ዘግቧል። ትራምፕ በሰጡት መግለጫ ኢራን የሆርሙዝን ባህረ ሰላጤ ለትራፊክ ክፍት እንድታደርግና የኒውክሌር የበለጸገው ዩራኒየሟን እንድታጠፋ የተጠየቀ ቢሆንም የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃይ ግን የግዴታ ቋንቋ ከተጠቀሙ 47 ዓመታት ማለፋቸውን በመግለጽ እስካሁን ምንም አይነት መጨረሻ ስምምነት ላይ አለመደረሱን አስታውቀዋል። በተጨማሪም የኢራኑ የፋርስ የዜና ወኪል እንደዘገበው ከሆነ ቴሄራን በምዕራባውያን ላይ የታገደባትን $12 ቢሊዮን በአስቸኳይ እንዲለቀቅላት የጠየቀች ቢሆንም
ይህ ሳይሆን ወደ ቀጣዩ ድርድር ምዕራፍ እንደማትሻገርና የትራምፕ መግለጫ የእውነትና የውሸት ቅልቅል ሲሉ አጣጥለውታል። ይህ በእንዲህ እንዳለ ደግሞ በእስራኤልና በሊባኖስ መሀል ያለው ውጊያ ይበልጥ የቀጠለ ሲሆን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦራቸው ከሊባኖስ ድንበር 30 ኪሎ ሜትር ርቆ ወደሚገኘው የሊታ ወንዝ ተሻግሮ የሂዝቦላህን ይዞታዎች እየመታ መሆኑን በይፋ ማረጋገጣቸው መረጃዎች እየገለጹ ነው የሚገኙት። በሌላ በኩል ደግሞ ወደ አመሻሹ ከወጡ መረጃዎች መካከል አሜሪካ ኢራንን አየር መንገዶች ላይ ጠንካራ የሆነ ማዕቀብ ልትጥል እንደተዘጋጀች እየተገለጸ ይገኛል። አሜሪካ በኢራን ላይ የጀመረችውን የኢኮኖሚ ማዕቀብ ዘመቻ ይበልጥ ለማጠናከርና የኢራን አየር መንገዶች የሌሎች ሀገራት አውሮፕላን ማረፊያዎችና አገልግሎቶችን እንዳይጠቀሙ ልታደርግ መሆኑን የአሜሪካ ግምጃ ቤት ኃላፊ ስኮት ቤሴንት እንዳስታወቁ ተዘግቧል። በዚሁ አዲስ እርምጃ መሰረት የቴህራን አየር መንገዶች በዓለም አቀፍ በረራ በሚያደርጉበት ወቅት በባዕድ ሀገራት አውሮፕላን ማረፊያዎች እንዳያርፉ፣ ነዳጅ እንዳይሞሉና የትኬት ሽያጭ ጭምር እንዳይካሄዱ የሚከለክል እገዳ ለመጣል መዘጋጀታቸው ኃላፊው ገልጸዋል። የአሜሪካ ባህር ኃይል በኢራን ወደቦች ላይ የጣለውን እገዳ ለገበያ የሚያቀርበው የሀገሪቱ ድፍድፍ ነዳጅ መጠን በከፍተኛ ሁኔታ እንዲቀንስ ማድረጉም የገለጹት ኃላፊው ይህን የኢራን ምጣኔ ሀብትና መገበያ ገንዘብ በእጅጉ እያዳከመው ነው ብለዋል። በአሁኑ ወቅት በኢራን ውስጥ ወታደሮች ደሞዝ የተከፈላቸው እንዳልሆነና ፖሊሶች በስራ ገበታቸው ላይ እንደማይገኙና ቁልፍ የነዳጅ ማዕከላት የሆነችውም የካርግ ደሴትም እንደተዘጋጅ የገለጹት ኃላፊው ይህንን የኢኮኖሚ ቁልቁለት ጉዞ ሊያስቆሙ የሚችለው ከድርድሩ የሚገኝ አጥጋቢ ምላሽ ብቻ እንደሆነ ማስጠንቀቂያ ጭምር በያዘ መልእክታቸው በኤክስ ገጻቸው ላይ አጋርተዋል። በሌሎች መረጃዎቻችን ወደ ሩሲያ ነው የምናመራው። የሩሲያ የደህንነት ምክር ቤት ምክትል ሊቀመንበር ዲሚትሪ ሜንዴቭ በአውሮፓ ህብረት በአንድ ወገን ውሳኔ ከሩሲያ ጋር ጦርነት ውስጥ ገብቷል ሲሉ አስታውቀዋል። ይህንም ተከትሎ የአውሮፓ ህብረት ሀገራት ዜጎች ወይ በምንም ነገር እንዳትገረሙ ያ ሰላማዊ እንቅልፍ አብቅቶለታል ሲሉ ዛቻቸውን እየገለጹ ነው የሚገኙት። ከዚሁ ከሩሲያ ሳንወጣ ሩሲያን የተመለከተ ሌላው ዝርዝር መረጃ በሩሲያ ከፍተኛ ጥቃት እንደደረሰባት እየተገለጸ ይገኛል። በሩሲያ የነዳጅ መሰረተ ልማቶች ላይ በተሰነዘረው የዩክሬን የድሮን ናዳ ከፍተኛ ውድመት እንዳስከተለ ተዘግቧል። ዩክሬን ሌሊቱ ሙሉ በሩሲያ የኃይል መሰረተ ልማቶች ላይ በፈጸመችው የተቀናጀ የድሮን ጥቃት በሮስቶቭ ግዛት ታንጋሮግ ወደብ ላይ በሚገኝ የነዳጅ ጫኝ መርከብና የነዳጅ ማጠራቀሚያ ታንከር ላይ ከፍተኛ ቃጠሎ ማስነሳቷ እየተዘገበ ይገኛል። በጥቃቱም ዩክሬን 2 የነዳጅ ማጠራቀሚያዎችን የመታች ሲሆን አንደኛው ሙሉ ለሙሉ ስራ ለማቆም ተገዷል ተብሏል። ይህንም ተከትሎ ሩሲያ በምላሹ 90 ድሮኖችንና 2 ባላስቲክ ሚሳኤሎችን ወደ ዩክሬን እያስወነጨፈች ሲሆን የኤሌክትሪክ መሰረተ ልማት ላይ በደረሰ ጉዳት 13,000 የሚጠጉ ነዋሪዎች ያለ መብራት እንደቀሩ ተገልጿል። ይህንም ተከትሎ የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ሩሲያ አዲስ ሰፊ ጥቃት ለመሰንዘር እየተዘጋጀች ነው ሲሉም ለዚህም ምላሽ ይሆን ዘንድ አጋሮቻቸው የፓትሪዮት ሚሳኤል መከላከያ ስርዓቶችን በአስቸኳይ እንዲልኩላቸው የድጋፍ ጥሪ አቅርበዋል። የመጨረሻው መረጃችን የሚሆነው ሁለቱን ሀያላን ሀገራት አሜሪካና ሩሲያን የተመለከተ መረጃ ነው ያለው። አሜሪካ በሳሄል ቀጠና የሩሲያን ተጽዕኖ ለመክታት ለኒጀር የ2.3 ሚሊዮን ዶላር ወታደራዊ ድጋፍ አድርጋለች። አሜሪካ በኒጀር፣ ማሊ እና ቡርኪና ፋሶን ባቀፈው የሳሄል ሀገራት ጥምረት ውስጥ እየተስፋፋ የመጣውን የሩሲያ ተጽዕኖ ለመመከት የ2.3 ሚሊዮን ዶላር ዋጋ ያላቸው ቁሳቁሶች ለኒጀር ማስረከቧን ቢዝነስ ኢንሳይደር አፍሪካ ዘግቧል። ይህ የአሜሪካ እርምጃ በሳሄል ቀጠና ውስጥ ያላትን ስትራቴጂካዊ ተሳትፎ ለማጠናከርና ከቀጠናው ሀገራት ጋር ያላትን ግንኙነት እንደገና ለማደስ የምታደርገው ጥረት አካል ተደርጎም ተወስዷል። ወታደራዊ ድጋፉ የተደረገው ኒጀር፣ ማሊና ቡርኪና ፋሶ ከምዕራባውያን ይልቅ ከሩሲያ ጋር ያላቸውን ወታደራዊና ዲፕሎማሲያዊ ትብብር እያሳደጉ በመጡበትና በቀጠናው ያለው የጂኦ ፖለቲካ ፉክክር በከፍተኛ ሁኔታ እየናረ ባለበት ወቅት ነው ተብሏል። እንግዲህ የዕለቱ አንኳር መረጃዎች የነበሩኝ እነዚህ ናቸው። ነገ በተመሳሳይ ሰዓት በዕለታዊ አንኳር መረጃዎች የምንገናኝ ይሆናል። እስከዛ ድረስ ቸር ቆዩ።